ጥልቁ ውቅያኖስ በብዙ ሺህ በሚቆጠሩ አስገራሚ ፍጥረታት የተሞላ ነው። አንዳንዶቹ በትልቅነታቸው፣ ሌሎቹ ደግሞ በመርዛማነታቸው ይታወቃሉ። ነገር ግን በሰማያዊ ውቅያኖስ ጥልቀት ውስጥ ከሁሉ በላይ የሚያስፈራ አንድ ምስጢራዊ ተኳሽ አለ። መጠኑ ከጣት የማይበልጥ ነገር ግን በዓለማችን ላይ ካሉ እጅግ ኃይለኛ የጦር መሳሪያዎች ጋር የሚወዳደር ተፈጥሮ የሰጠው ፍጡር። ይህ ፍጡር ፒስቶል ሽሪምፕ ወይም ሽጉጥ አሳ በመባል ይታወቃል። ብዙዎቻችን ትናንሽ የባህር ፍጥረታት ለሌሎች አሳዎች ምግብ ብቻ የሚሆኑ ምስኪኖች ይመስሉናል። ነገር ግን ይህ ፍጡር ሕጉን ቀይሮታል። እሱ አዳኝ እንጂ ታዳኝ አይደለም። በዚህ የዛሬው የኢዩፔጅ ልዩ ዝግጅታችን ይህ ትንሽ ፍጡር እንዴት ውቅያኖስን እንደሚያንቀጠቅጥና በሳይንቲስቶች ጭንቅ ውስጥ እንደተከተተ በዝርዝር እንመለከታለን። የፒስቶል ሽሪምፕን አስገራሚ የሚያደርገው የመጀመሪያ ነገር የአካሉ አወቃቀር ነው። ይህ ፍጡር 2 እጆች አሉት፣ ነገር ግን እጆቹ እኩል አይደሉም። አንደኛው እጁ መደበኛ ሲሆን ሁለተኛው እጁ ግን በጣም ግዙፍና እንደ ወጥመድ የተሰራ ነው። ይህ ትልቅ እጅ ከጠቅላላው የሰውነት ክብደት ግማሽ ያህሉን ይይዛል። ይህ እጅ እንደ ተራ ጥፍር ብቻ የሚያገለግል እንዳይመስላችሁ። አወቃቀሩ ልክ እንደ እውነተኛ ሽጉጥ፣ ቃታ እና መዶሻ የተሰራ ነው። ሽሪምፒን ትልቅ እጁን በሚዘረጋበት ጊዜ ሁለቱ ክፍሎች እርስ በርስ ሲጋጩ ከፍተኛ ግፊት ይፈጥራሉ። ሳይንቲስቶች ይህን የተፈጥሮ ኢንጂነሪንግ በጥልቀት ሲያጠኑ ሽሪምፑ እጁን የሚዘጋበት ፍጥነት ማንኛውም ሰው በአይን ሊያየው ከሚችለው በላይ ፈጣን መሆኑን ደርሰውበታል። ይህ ፍጥረት በዓለማችን ላይ ካሉ እጅግ ፈጣን ሜካኒካዊ እንቅስቃሴዎች አንዱ ነው። አሁን ወደ ዋናው አስገራሚ የሳይንስ ምስጢር እንግባ። ፒስቶል ሽሪምፕ ጠላቱን የሚመታው በእጁ ጨብጦ አይደለም። ታዲያ እንዴት ነው የሚያድነው? መልሱ ካቪሽን ባብል ወይም ደግሞ የላቀ የአየር አረፋ ይባላል። ሽሪምፑ ትልቁን እጁን በከፍተኛ ፍጥነት ሲዘረጋው በመካከሉ ያለው ውሃ በሰዓት ከ100 ኪሎ ሜትር በላይ በሆነ ፍጥነት ተገፍቶ ይወጣል። ይህ ፈጣን እንቅስቃሴ በውሃ ውስጥ በጣም ዝቅተኛ ግፊት ስላለው የአየር አረፋ ይፈጥራል። ይህን አረፋ ወደፊት ወንጭፎ ሲሄድ በዙሪያ ያለውን ውሃ ግፊት ይጨምርና አረፋው በድንገት ይፈነዳል። በዚህ ፍንዳታ ወቅት የሚፈጠረው ሙቀት ምን ያህል ይመስላችኋል? ወደ 4700 ዲግሪ ሴልሺየስ ይደርሳል። ይህ ሙቀት በምድር ላይ ያለን ማንኛውንም ብረት በቀላሉ ለማቅለጥ የሚያስችል ሲሆን ከፀሐይ ገጽታ ጋር ሙቀት በጣም የተቀራረበ ነው። ምንም እንኳን ሙቀቱ በጣም ለአጭር ሰከንድ የሚቆይና በትንሽ ቦታ የሚፈጠር ቢሆንም በውሃ ውስጥ የሚፈጠር እውነተኛ ተአምር ነው። የዚህን አረፋ ፍንዳታ ሙቀት ብቻ ሳይሆን ሌላም አስገራሚ ነገር ይፈጥራል። አረፋው በሚሰበርበት ቅስፈት ሶሎሜንስ የሚባል ክስተት ይፈጥራል። ይህ ማለት ድምጽ ወደ ብርሃን የሚቀየርበት ሂደት ነው። አረፋው ሲፈነዳ በጣም አጭር የሆነ የብርሃን ብልጭታ ያወጣል። ይህም ብልጭታ በባዶ አይን ማየት ባይቻልም በልዩ የሳይንስ ካሜራዎች ግን በግልጽ ይታያል። ከዚህም በላይ ይህ ፍንዳታ የሚፈጥረው ድምጽ እጅግ በጣም ከፍተኛ ነው። በውቅያኖሱ በሺዎች የሚቆጠሩ ፒስቶል ሽሪምፖች በአንድ ላይ እጃቸውን ሲያጋጩ የሚፈጥሩት የባህር ሰርጓጅ መርከቦችን ሶናር ራዳር ሙሉ በሙሉ ሊያደናግር ይችላል። በሁለተኛው ዓለም ጦርነት ወቅት ወታደራዊ መርከቦች የጠላት መርከብ እንዳይለያቸው ለማድረግ ሆን ብለው እነዚህን ሽሪምፖች በብዛት የሚኖሩበት ቦታ ይመርጡ ነበር። ይህ ፍጡር በውቅያኖስ ውስጥ የራሱን የድምጽ ጦርነት የሚያውጅ እውነተኛ ኃይል ነው። ታዲያ ይህንን ሁሉ ኃይል ለምን ይጠቀማል? እርግጥ ነው ለምግብና ራሱን ለመከላከል። አንድ ትንሽ አሳ ወይም ሸርጣን
በፒስቶል ሽሪምፕ አቅራቢያ ሲያልፍ ሽሪምፑ እጁን ያነጣጥራል። ከዛም ቃታውን ይስባል። የሚወጣውን የአየር አረፋ አሳውን በቀጥታ ባይነካው እንኳን በፍንዳታው የሚመጣው የድንጋጤ ማዕበል አሳውን ወዲያውኑ ያደነዝዘዋል ወይም ይገለዋል። ሽሪምፑን በቀላሉ ጎትቶ ወደ ጉድጓዱ ያስገባዋል። ነገር ግን ይህ ፍጡር ጨካኝ አዳኝ ብቻ አይደለም፣ ብልህ ማህበራዊ ህይወትም አለው። ፒስቶል ሽሪምፕ በአይኑ በደንብ ስለማያይ በባህር ውስጥ በቀላሉ ሊጠቃ ይችላል። ስለዚህ ጎቢ ፊሽ ከሚባል ትንሽ አሳ ጋር አብሮ ይኖራል። ሽሪምፑ ለሁለቱም የሚሆን አስተማማኝ ጉድጓድ በአሸዋ ውስጥ ይቆፍራል። የጎቢ አሳ ደግሞ በደማቅ አይኖቹ አካባቢውን እየጠበቀ ጠላት ሲመጣ የሽሪምፑ ምልክት ይሰጣል። አንዱ መጠለያ ሲሰጥ ሌላኛው ጥበቃ ያደርጋል። ይሄ በተፈጥሮ ውስጥ ካሉ እጅግ ውብ የጥቅም ትስስሮች አንዱ ነው። ዛሬ የተመለከትነው የፒስቶል ሽሪምፕ ታሪክ አንድ ትልቅ ነገር ያስተምረናል። በተፈጥሮ ውስጥ ትልቅ መሆን ወይም ደግሞ ግዙፍ መሆን አካል መያዝ ሁልጊዜ አሸናፊ አያደርግም። ይህ መጠኑ ከጣት የሚያንሰው ፍጡር በተሰጠው ልዩ ተሰጥኦና አስደናቂ የተፈጥሮ ሳይንስ ተጠቅሞ በባህር ውስጥ ካሉ እጅግ አስፈሪ አዳኞች አንዱ ለመሆን በቅቷል። የውቅያኖስ ሚስጥር አያልቅም። በሚቀጥሉት ክፍሎች ደግሞ ይበልጥ የሚያስደንቁ ያልተሰሙና አእምሮን የሚያስደነግጡ የተፈጥሮ ሚስጥሮች ይዘንላችሁ እንቀርባለን። ይህን ዝግጅት ወደውታል? ለእናንተ በጣም ያስደነግጣችሁ ክፍል የትኛው ነው? በኮሜንት መስጫው ላይ ያካፍሉን። ይህን የመሳሰሉ ሳይንሳዊና አስተማሪ ቪዲዮዎችን ሁልጊዜ ለማግኘት እዩ ፔጅን ሰብስክራይብ ማድረጎትን እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።